ከልሙጥ ጥለቶች ደግሞ ወጣ ስንል ይሄንን የመሳሰሉ ቆንጆ የጥበብ ከለር ኮምቢኔሽን ያላቸው ቆንጆ የጥበብ ቀሚሶችን ደግሞ አሳያችኋለሁ ማለት ነው። ልክ እንደዚህ እንደምታዩት ከኋላ ያለው ሁለቱ አርብ በዚህ መልኩ ጥበብ ተጠቅመናል። ከፊት ለፊት ደግሞ ልክ ይሄንን የመሰለ ቆንጆ ሰፊ ወራጅ ጥልፍ ሰርተናል ማለት ነው። በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ቆንጆ ከለር ኮምቢኔሽን ያለው ስፋቱ በጣም ነው የሚያምረው። ጥልፉ፣ አገባቡ፣ ማቴሪያሉ ሁሉም ነገር ኒት ሆኖ የተዘጋጀ ቆንጆ ቀሚስ ነው ማለት ነው። እንደምታዩት በጣም ነው የሚያምረው። አንገቱን በቪ አድርገን በዚህ መልኩ ሰርተነዋል። እጅጌ ረዥም በዚፐር መውጣትና መግባት የሚችል አምባር ያለው ቆንጆ ቀሚስ ነው ማለት ነው። ማቴሪያሉ በጣም ነው የሚያምረው። የጎንደር ፈትሎችን ነው የምንጠቀመው። እንደተለመደው ደብል ነው የሚሆነው ይሄ which is ጥልፉን መሸከም እንዲችል። ከዛ ስር ደግሞ ሳተን ገበር እንጠቀማለን። የወገብ ላስቲኮቻችን ደግሞ መጥበብና መስፋት እንዲችሉ አድርገን የምንሰራቸው ኦፕሽኖች አሉን። ጠበብ ካላችሁ ይሄንን ፈታችሁ ላላ ማለት ይችላል። ከሰፋችሁ ደግሞ ይሄንን ሳብ አድርጋችሁ መጠቀም ትችላላችሁ ማለት ነው። በጣም ቆንጆ መቀነትና ቆንጆ ነጠላ አንድ ላይ ያለው ይሄ ቀሚስ ቆንጆ ነጠላና ቆንጆ ቀጭን ጥለት ያላቸው መቀነትና ነጠላ አንድ ላይ አለው ይሄ ቀሚስ። እንደዚህ እንደምታዩት መቀነቱ ራሱ ትልቅ መቀነት ነው። እንደ ስካርፕ ሆኖ ሊያገለግል የሚችል ቆንጆ ጠበብ ያለች ጥለት ያላቻት መቀነት እንዲሁም 12 ክንድ ነጠላ አንድ ላይ አለው ማለት ነው። ይህንን ቀሚስ እኛ ጋር በ19500 ብር ብቻ ማግኘት ትችላላችሁ። የወደዳችሁት የመረጣችሁት ካላችሁ እየደወላችሁ ኦርደር ማድረግ ትችላላችሁ። ሸማኔ ጋር አዘን የምናሰራቸው ልብሶች ስለሆኑ ቀደም ብላችሁ ጊዜያችሁን ረዘም ያለ ጊዜ ሰታችሁን ኦርደር ብታደርጉ ሪኮመንድ እናደርጋለን። እናመሰግናለን። ሁላችንም የምንወደው የንግስተ ሳባ ቀሚሳችን ነው። በጣም የሚያምር በጣም ብዙ ከስተመሮቻችን ያሰራችሁን የወደዳችሁት ቀሚስ ነው ማለት ነው። እንደዚህ እንደምታዩት በጣም ቆንጆ የሚያምር ወራጅ የሲንጀር ጥልፍ ተጠቅመናል። ልክ እንደዚህ እንደምታዩት በጣም ነው የሚያምረው። ከኋላ ያለው ጥበቡ ንግስተ ሳባ ከለር አጣጣሉ ሁሉም ነገር ኒት ሆኖ የተዘጋጀ ቆንጆ የጥበብ ቀሚሳችን ነው ማለት ነው። እንደተለመደው ደብል ነው የምንጠቀመው። ፈትሎቻችን ሁለት ናቸው። ከዛ ስር ገበር ሳተን ገበር እንጠቀማለን። የወገብ ላስቲክ ይኖረዋል ማለት ነው። ቆንጆ የተዘጋጀ በጎንደር ፈትል የተሰራ በጣም የሚያምር ንግስተ ሳባ ቀሚሳችን ነው ማለት ነው። እጅጌ ሙሉ እጅጌ አምባር አድርገን የሰራ ነው። በጣም ነው የሚያምረው። ከለር ኮምቢኔሽኑ፣ ማቴሪያሉ፣ ጥልፉ ሁሉም ነገር እኛም ደግሞ ስናሰራው በጣም አሉን በምንላቸው ባለሙያዎቻችን የምናሰራው ቆንጆ የንግስተ ሳባ ቀሚስ ነው ማለት ነው። ይሄኛው ቀሚስ ቆንጆ ነጠላ እንዲሁም ቆንጆ መቀነት አንድ ላይ አለው። ይሄ መቀነቱ ነው። ጥለቱ ራሱ ሰፋ ያለ ነው። በጣም ነው የሚያምረው። ከፈለጋችሁ ወገባችሁ ላይ ልታስሩት የምትችሉት፣ ከፈለጋችሁ ደግሞ እንደ ስካርፕ ጣል አድርጋችሁት ልትሄዱ የምትችሉ ቆንጆ መቀነት አለው ማለት ነው። እንዲሁም ቆንጆ ትልቅ ነጠላም አለው አንድ ላይ። በጣም ነው የሚያምረው። ይሄንን የንግስተ ሳባ ቀሚስ በ19500 ብር ብቻ እኛ ጋር ታገኙታላችሁ ማለት ነው። እንደነገርኳችሁ የጎንደር ፈትሎችን ነው የምንጠቀመው። ጥልፎቻችን ደግሞ የሲንጀር ጥልፎች ናቸው። በጣም ነው የሚያምረው። በጣም ብዙ ከስተመሮቻችን አዛችሁን ነበረ። ከረንትሊ እየተቀበልናቸው ካሉ ብዛት ኦርደሮች መካከል ይሄ ቀሚስ ሁሉም ሰው የሚወደው አይነት ቀሚስ ነው። እንደምታዩት ነጠላው በጣም ነው የሚያምረው። ሰውነታችንን ሸፈን ሊያደርግ የሚችል ቤተክርስቲያን አጣፍቶ ለመልበስ የሚሆን አይነት ቆንጆ ነጠላ አለው ማለት ነው። ስለዚህ በ19500 ብር ብቻ ይሄንን ንግስተ ሳባ እኛ ጋር ማግኘት ትችላላችሁ። ስክሪንሾት እያደረጋችሁ ላኩልን። የወደዳችሁትን የመረጣችሁትን ይሄንን ስሩልን በሉን። በቴሌግራም ወይንም በዋትስአፕ አማራጮቻችን ኮንታክት አድርጉን። በዛ እንግባባለን ማለት ነው። ይሄንንም ስለምታደርጉ እጅግ አድርገን እናመሰግናለን። ይሄኛው ቀሚስ ደግሞ በጣም የሚያምር ቀሚስ ነው። አዲስ ቀሚስ ነው። ከለር ኮምቢኔሽኑ በጣም ነው የሚያምረው። እንደዚህ እንደምታዩት ጥበቡ በጣም ነው የሚያምረው። ልልበስና ላሳያችሁ፣ ትንሽ ጠብቁኝ። ለብሻው ከተፍ ብያለሁ። በጣም የወደድኩት ከለር ኮምቢኔሽን ያለው የጥበብ የፈትል ቀሚሳችን ነው ማለት ነው። ፊት ለፊት ይሄንን የመሰለ ቆንጆ የሲንጀር ጥልፍ ተጠቅመናል። እንደዚህ እንደምታዩት ጽድት ያለ ነው። ጥልፉ በጣም ነው የሚያምረው። ፊት ለፊት እዚህ ጋር ቆንጆ መስቀል ተጠቅመናል ማለት ነው። ከኋላ ያሉ ሁለት አርቦች ይሄንን የመሰሉ ከለር ኮምቢኔሽን ያላቸው ቆንጆ ጥለት ናቸው። ሁለት አርብ ፊት ለፊት ያሉ ሁለት አርቦች ደግሞ ጥለት የሌላቸው ሆኖ ይሄንን የመሰለ ወራጅ ጥልፍ አርፎበታል ማለት ነው። እጅጌው ሙሉ አድርገን በዚህ መልኩ ሰፋ ያለ አምባር ተጠቅመናል። በጣም ነው የሚያምረው። እዚህ ጋር ጡቱ ላይ ለቀቅ ያለ
ስትራክቸር ይኖረዋል። ሞስትሊ የፈትል ልብሶች እዚህ ጋር ሰፋ ሲሉ በጣም ውበትን ያላብሳሉ ማለት ነው። እንደተለመደው ፈትሎቻችን ደብል ናቸው። ጥልፉን መሸከም እንዲችል ይረዳል። ከዛ ስር ደግሞ ሳተን ገበር እንጠቀማለን። ይሄ ቀሚስ ቆንጆ መቀነት እንዲሁም ቆንጆ ትልቅ ነጠላ አንድ ላይ አለው። በጣም ነው የሚያምረው። ጥለቱ ከለር ኮምቢኔሽኑ በጣም ነው የሚያምረው። እኔ በጣም ከወደድኳቸው ከሰራናቸው ልብሶች መካከል አንዱ ነው ማለት ነው። ቆንጆ ደግሞ ትልቅ ነጠላም አለው። ለቤተ ክርስቲያን የሚሆን ሸፈን ሊያደርግ የሚችል ቆንጆ ትልቅ ነጠላ አለው ማለት ነው። ሰው ይሄንን የሀበሻ ቀሚስ እኛ ጋር በ22 ሺህ ብር ብቻ ነው የምታገኙት። ስለዚህ የደወላችሁ ኦርደር ማድረግ ትችላላችሁ። ሸማኔ ጋር ኦርደር አድርገን አሰርተን የምናዘጋጃቸው ልብሶች ስለሆኑ ሰፋ ያለ ጊዜ ረዘም ያለ ጊዜ ብትሰጡን በጣም ሪኮመንድ እናደርጋለን ማለት ነው። እንደምታዩት ነጠላው በጣም ነው የሚያምረው። አጣፍቶ ለመልበስ ለቤተ ክርስቲያን የሚሆኑ አይነት ነጠላዎች ናቸው ማለት ነው። ስለዚህ ይህንን ቀሚስ ኦርደር ማድረግ የምትፈልጉ ከስተመሮቻችን በዋትስአፕ እና በቴሌግራም አማራጮቻችን ኮንታክት አድርጉን። በጣም እናመሰግናለን።